የትራምፕ አስተዳደር ኤርትራንና ሶማሊያን ጨምሮ 12 ሀገራት ወደ ሀገራቸው እንዳይገቡ አገዱም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ 3 የአፍሪካ ሀገራትን ኤርትራን፣ ሶማሊያን፣ ሱዳንን ጨምሮ 12 ሀገራት ዜጎቻቸው ወደ አሜሪካ እንዳይገቡ እንዲያደርጉ መከልከላቸውን ገለጹ። ሌሎች ሀገራት ቻድ፣ ኮንጎ፣ ሊቢያ፣ ኢኳቶሪያል ጊኒ፣ የመን፣ ሃይቲ፣ ኢራን፣ ማይናማርና አፍጋኒስታን ናቸው። የጉዞ ክልከላው ሙሉ በሙሉ ነው የተባለ ሲሆን ክልከላው የተላለፈባቸው ሀገራት ዜጎች ለቢዝነስ፣ ለጉብኝት፣ ዘመድ አዝማድ ለመጠየቅ፣ ለትምህርትና በተለያዩ የአሜሪካ ቪዛዎች ወደ አሜሪካ መግባት አይችሉም ተብሏል። ክልከላ የተላለፈባቸው ሀገራት ዜጎች በማንኛውም በራ ወደ አሜሪካ ምድር መግባት አይችሉም የተባለ ሲሆን ድንገት እንኳን ገብተው ከተገኙ በኤርፖርቶች ተይዘው እንዲቆዩ ይደረጋል መባሉንም አካቷል። ሙሉ በሙሉ ክልከላ ተደርጎባቸዋል ከተባሉት ሀገራት በተጨማሪም 7 ሀገራት ዜጎች ላይ ጥብቅ ቁጥጥር እና የተጠናከረ ክልከላ እንዲደረግባቸው ፕሬዝዳንት ትራምፕ መመሪያ ማሳለፋቸውን የዓለም አቀፍ መገናኛ ብዙሃን ዘገባዎች አስታውቀዋል። ትዕዛዙ ተግባራዊ የሚደረገው ከመጪው ሰኞ ሰኔ 2 ቀን 2017 ዓ.ም ሲሆን ከዚያ በፊት ቪዛ የተሰጣቸው የነዚህ 12 ሀገራት ዜጎች ምንም አይነት ክልከላ እንደማይደረግባቸው ተጠቁሟል። ፕሬዝዳንት ትራምፕ ክልከላውን ያስተላለፉት አሜሪካና ሕዝቦቿን ብሔራዊ ደህንነትና ብሔራዊ ጥቅም ለማስጠበቅ እርምጃ መውሰድ ስላለብኝ ነው በማለት ዘገባዎቹ አካተዋል። ዶናልድ ትራምፕ በመጀመሪያ ፕሬዝዳንትነታቸው ዘመን ሙስሊም ማህበረሰብ ከሚበዛባቸው 7 ሀገራት ላይ ተመሳሳይ የጉዞ ክልከላና ትዕዛዝ ማስተላለፋቸው ይታወሳል። አሜሪካ የኢትዮጵያን የባህር በር የማግኘት ፍላጎት እንደምትደግፍ አስታወቀች። በንግድ ስራ እንዲሁም ሰላማዊ ዲፕሎማሲ አማራጮችን መከተል አለባትም ብላለች። አሜሪካ የኢትዮጵያ የባህር በር ተደራሽነትን በንግድ ስራ እንዲሁም በሰላማዊና ዲፕሎማሲያዊ በሆኑ አማራጮች ለማስተላለፍ የሚደረገውን ጥረት እንደምትደግፍ በኢትዮጵያ የዩናይትድ ስቴትስ አምባሳደር ኤርቪን ማሲንጋ ገለጹ። ጉዳዩን የሀገሪቱ ኢኮኖሚ አቅጣጫ ግምት ውስጥ በማስገባት ወሳኝ መሆኑንም በአጽንኦት ሰጥተዋል። አምባሳደር ኤርቪን ማሲንጋ ኢትዮጵያ ኢኮኖሚዋ በፍጥነት እያደገ ባለበት ሁኔታና እድገቱም እንደሚቀጥል የሚያመላክቱ ትንበያዎች መኖራቸውን ገልጸው የባህር በር ተደራሽነትን ማስፋት ጠቃሚ ነው ሲሉም ለኢትዮጵያ ዜና አገልግሎት ገልጸዋል። እንደዚህ አይነት ጥረቶችን መደገፍ የአሜሪካ መንግስትና የኔ ኤምባሲ ወደፊትም የሚሰሩበት ጉዳይ ነው ሲሉም ገልጸዋል። አክሎም ዋሽንግተንና ይህንን ጉዳይ እንደምትገነዘበው ነው የተናገሩት። አሜሪካ ከኢትዮጵያ ጋር ስላላት ግንኙነት ሲናገሩም የአሜሪካ አቀራረብ ኢትዮጵያ በቀጠናው ስፋት ያላት ሀገር ከመሆኗ ጋር እንደሚገናኝ ተናግረው ነገር ግን ከስፋቷም የበለጠ አስፈላጊው ደግሞ በቀጠናው ያላት ተጽዕኖና ቀጠናውን እንደገና ለማረጋጋት ያላት አቅም ነው ሲሉም አክለዋል። ይህ የዩናይትድ ስቴትስ መሰረታዊ አቀራረብ ነው ያሉት አምባሳደሩ በአፍሪካ ቀንድ ቀጠና ዩናይትድ ስቴትስ የምታደርገው ነገር ማዕከላዊ ነጥብ ይሆናል ሲሉም አረጋግጠዋል። የሚኒስትሮች ምክር ቤት ለ2018 በጀት ዓመት 2 ትሪሊዮን የሚጠጋ ብር ለማጽደቅ ለሕዝብ ተወካዮች ምክር ቤት መራ። የሚኒስትሮች ምክር ቤት ዛሬ ግንቦት 28 ቀን 2017 ዓ.ም ባካሄደው 47ኛ መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔን አሳልፏል። ምክር ቤቱ ተወያይቶ ውሳኔ ካሳለፋቸው ጉዳዮች መካከል የ2018 በጀት ዓመት የፌዴራል መንግስት ረቂቅ በጀት ይገኝበታል። በ2018 ዓ.ም የፌዴራል መንግስት በጀት በ10 ዓመቱ መሪ የልማት እቅድ ላይ የተቀመጠ ግቦችን ከማስፈጸም የአገር ደህንነትን ከማስጠበቅ ምርትና ምርታማነትን ከማሳደግ በተፈጥሮና ሰው ሰራሽ ችግሮች ምክንያት በተፈናቀሉ ዜጎች ከመርዳት አንጻር 2018 እስከ 2022 የመካከለኛ ዘመንን የማክሮ ኢኮኖሚና ፊስካል ማዕቀፍን መሰረት በማድረግ እና የ2017 በጀት ዓመት ፕሮግራም በጀት አፈጻጸምን በመገምገም ተዘጋጅቶ መቅረቡን ጠቁሟል። በዚህም መሰረት ለፌዴራል መንግስት መደበኛ ወጪዎችን፣ ለካፒታል ወጪዎች፣ ለክልል የሚሰጥ ድጋፍና ለዘላቂ የልማት ግቦች የማስፈጸሚያ ፍላጎት ወደ 2 ትሪሊዮን የሚጠጋ በጀት ለምክር ቤቱ ቀርቦ ውይይት ከተደረገ በኋላ ወደ ሕዝብ ተወካዮች ምክር ቤት እንዲተላለፍ ሙሉ በሙሉ በድምጽ ወስኗል። ምክር ቤቱ ተጨማሪ በስታርታፕ ረቂቅ አዋጅ ዙሪያ ተወያይቶ ወደ ሕዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ መወሰኑን ዘገባው አክሏል። ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና ዋና መረጃዎች እነዚህ ነበሩ። ከፕሮግራሙ ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታ